የኢትዮጵያ ስራ ገበያ መረጃ ስርዓት ኢኤልኤምአይኤስ እንለዋለን። በስራና ክህሎት ሚኒስቴር ተጠሪ የሆነ ፕሮጀክት ነው። እንግዲህ ይሄ ስራ ሰራተኛና ስራን የተመለከተ መረጃ ከተለያዩ የመንግስትና የግል ተቋማት ይሰበስባል፣ ያጠናል። ኢትዮጵያ ምን አይነት ክህሎት ያለው ሰራተኛ እንዳላት ያውቃል። ኢትዮጵያ እንደ ሀገር ምን አይነት ሰራተኛ ዲማንድ እያደረገች እንደሆነ ያውቃል። ምን አይነት የስራ እድል መፍጠር እንዳለብን ዛሬ ላይ የዛሬ 5 ዓመት የዛሬ 15 ዓመት እና 10 ዓመት የሚለይ ፕሮጀክት ጽፈት ቤት ነው ማለት ነው። ወደ 4 የሚጠጉ ከስራ እድል ፈጠራ ጋር የተያያዙ አገልግሎቶች አሉን። በሀገር ውስጥ የሚፈጠር የስራ እድልን የምንደግፍበት፣ ወደ ውጭ ሀገር የሚሄዱ ዜጎችም የሚደገፉበት። እኔ በሀገር ውስጥም ተቀጥሬ መስራት አልፈልግም፣ ወደ ውጭም ሀገር ሄጄ መስራት አልፈልግም፣ የራሴ ሀሳብ አለኝ፣ የራሴን ስራ መስራት እፈልጋለሁ የሚል ሰው እንደዚሁ በራሱ መንገድ ሄዶ መስራት የሚችልበት እንዲሁ አገልግሎት እንሰጣለን። የአሰሪና ሰራተኛ ግንኙነትን የተመለከቱ አገልግሎቶች አሉት። በውስጡ የክህሎት ልማትን የተመለከቱ አገልግሎቶች አሉት። ለስራና ክህሎት ሚኒስቴር ብቻ ሳይሆን ኢትዮጵያ ውስጥ ያለ የሰው ሀብት ልማት ፖሊሲ ላይ የሚሰራ ተቋም በሙሉ ምን አይነት የሰው ሀብት ማልማት እንዳለበት፣ በምን አይነት መጠን ማምረት እንዳለብን፣ ምን አይነት ክህሎት ያለው ሰው መመረት እንዳለበት መረጃ ይሰበሰባል ማለት ነው። ኢትዮጵያ እንደ ሀገር ምን አይነት ሰራተኛ እንደምትፈልግ የምናውቅበት መንገድ ዘርግተናል ማለት ነው።